ህይወትን መቀየር ትፈልጋለህ? ህይወትን የምታይበት መነጽር አስተካክል ወዳጄ። ቻናሉ ሰብስክራይብ አድርጉ። ህይወትን መቀየር ትፈልጋለህ? ህይወትን መቀየር የምትፈልግ ከሆነ ህይወትን የሚታይበት ይሄንን ዓለም የሚታይበት መነጽርን ማጽዳት አለብን፣ ወይ ደግሞ መስኮትን ማጽዳት አለብን፣ መስታወትን ማጽዳት አለብን። አለበለዚያ ዓለም ሲታይ ሁሌ ክፉ ነገር፣ ሁሌ መጥፎ ነገር የሚታይ ከሆነ በተአምር ያንተ ዓለም ተበላሽታለች። ስለዚህ ያንን ዓለም የሚታይበትን እይታን መቀየር አለብን። እይታን ከቀየርክ ብዙ ነገሮችን በህይወት ውስጥ መገለጥ ይጀምራሉ እንጂ ሁሌ ችግር፣ ሁሌ ጦርነት፣ ሁሌ መከራ፣ ያንን ዓለም መከራ ውስጥ እንደተፈጠርክ አርግተህ ራስን የሚታይ ከሆነ በህይወት ውስጥ ምንም ነገር መቀየር አይችልም። ስለዚህ ህይወት የሚጀምረው ከውስጥ ወደ ውጪ ነው የምትኖረው። ብዙዎቻችን ግን ከውጪ ነው ወደ ውስጥ የምናስገባ እንደውም እየኖርን ያለ ነው። ውጪ የሆነ ነገር ላይ እኛ ላይ የሆነ ነገር ሲደረግ እኛ ላይ የተደረገ ነገር እየተረጎም ወደ ህይወታችን ጋር እያገናኘን መጥፎ ነገር እናረጋለን፣ መጥፎ ነገር እናስባለን፣ መጥፎ ነገር እንተገብራለን። ስለዚህ ህይወት ከውስጥ ነው ወደ ውጪ የሚቀየረው። ስለዚህ ህይወታችን ለመቀየር ከፈለግን 3 ነገሮች ነግራቸዋለሁ። አንደኛ ላይ ህይወት የሚጀምረው ስኬት የሚጀምረው በአይምሮ ውስጥ ነው። በአይምሮአችን ውስጥ አይምሮአችን እንደምን ውሰዱት? እንደ ዘር ውሰዱት። በጣም ለስለስ ያለ ማሳ ውሰዱት። ያ ማሳ ላይ የሚዘሩት ዘር ምንድነው ነው? ስለዚህ እናንተም በአይምሮአችሁ ውስጥ የምታስቡት ሀሳብ ምንድነው ነው? ምንድነው እያሰባችሁ ለውጤታችሁ ለስኬታችሁ የምታስቡት ሀሳብ ምንድነው ነው? ያ ሀሳብ ዘር ነው። ያ ዘር ነው ወደ ምን የሚቀየረው? ለውጤት የሚቀየረው። ዘሩ ሳያስተካክላችሁ፣ ዘሩን ሳታስተካክሉ ውጤቱ ብቻ ይስተካከል፣ ውጤቱ ብቻ ይቀየር ማለት ድካም ብቻ ነው። ስለዚህ ማድረግ ያለብን ሀሳቡን አይምሮአችን ውስጥ የሚመላለሰው ሀሳቡን ማስተካከል አለብን። ያ ዘሩን ማስተካከል አለብን። ዘሩ ስናስተካክል ነው ምንም የምንስተካከለው፣ ውጤቱ የሚስተካከለው። ስለዚህ የምታስቡት ሀሳብ በአይምሮአችሁ ውስጥ አይምሮአችሁን በደንብ ተጠንቀቁ። ሁሌ ኔጌቲቭ ነገር እየሰማችሁ ኔጌቲቭ ነገር አይምሮአችሁ ውስጥ እየዘራችሁ ያ ኔጌቲቭ ነገር ደግሞ የሆነ ጊዜ ውጤት እጃችሁ ላይ ያመጣል። ምን አድርጎ? ያ ዘር ነው። ሀሳብ ዘር ነው። ያ ዘሩ ነው ውጤት የሚሆነው። ስለዚህ በአይምሮአችሁ ውስጥ የምታመላልሱት ሀሳቦችን ሁላ ጠብቁ። ዘር ነው ያ። በአይምሮ ስኬት የሚጀምረው በአይምሮ ውስጥ ነው የሚጀምረው። ስለዚህ ያ አይምሮ ውስጥ ያሰባችሁት ነገር ነው ወደ ምን የሚመጣ ወደ ውጤት መምጣት የሚችለው ማለት ነው። ስለዚህ ሁለተኛ ደግሞ አይምሮአችሁን ከጠበቃችሁ ቃላቶቻችሁን ተጠንቀቁ። ራሳችሁ ላይ የምትናገረው እኔ አልችልም፣ እኔ ስኬታማ አይደለሁም። ስኬት ነው የምትፈልጉ፣ ውጤት ነው የምትፈልጉ፣ ለውጥ ነው የምትፈልጉ። ለውጥ እየፈለክ እኔ ስኬታማ አይደለሁም፣ እኔ ውጤታማ አይደለሁም፣ እኔ እኮ ምንም ነገር አይሆንልኝም እያልክ ሌላ ዘር ራሴ ላይ እየዘራ እንዴት ነው ስኬታማ ውጤታማ መሆን የሚችለው ወዳጄ? አችልም። ስለዚህ ምን መጠበቅ አለብህ? ግዴታ መጠበቅ አለብህ ቃላቶች። እኔ እችላለሁ፣ እኔ የተግባር ሰው ነኝ፣ እኔ ስኬታማ ነኝ፣ እኔ ነገሮችን መቀየር እችላለሁ፣ እኔ የፈለጉ ነገሮችን ወደ ስኬት ወደ ውጤት መቀየር የሚችል ወጣት ነኝ፣ ባለራዕይ ነኝ፣ ስኬታማ ነኝ፣ እኔ በሁኔታ የሚገደብ ሰው አይደለሁም፣ ትልልቅ ነገሮች በህይወቴ ውስጥ መፍጠር እችላለሁ፣ አሁንም የፈጠርኩ ነገሮች አሉ፣ ነገ የሚፈጥሩ ትልልቅ ነገሮች አሉኝ ብለህ ፖዚቲቭ ቃላቶች ራስ ላይ መናገር አለብህ። አንድ ሰው አትችልም፣ አይሳካልም፣ አንተ ስኬታማ አይደለም፣ አንተ እንደዚህ አይነት ሰው ነው ብለህ ነቀፋ የተሻሉ ሶሻል ሚዲያ ላይ እዩ። አንድ ሰው አትችልም፣ አይሳካልም፣ አንተ ከንቱ ሰው ነህ ከተባልክ ራስን ወደ ማነቅ አትማሄድ የለብን። ለምን? ያንተ ዋጋ የሚለካው አንተ ነህ እንጂ ሌላ ሰው ሊለካልህ አይችልም። ስለዚህ ወዳጄ ማስተካከል ያለብህ ቃላቶች መጠንቀቅ አለብህ። ኔጋቲቭ ከሆነ ለአንተ አይደለም የተባለው፣ ፖዚቲቭ ከሆነ ይሆንልኛል ማለት ትችላለህ። መርጠ ነው መስማት ያለብህ እንጂ ጆሮ ስላለ ብቻ ሁሉም ነገር ይገባል ማለት አይደለም። መጠንቀቅ አለብህ በህይወት ውስጥ። ለምን? ያ ነው ህይወት የሚሆነው። ሶስተኛና የመጨረሻ ችግርን ወደ ድል መቀየር፣ ችግርን ወደ ስኬት መቀየር፣ ችግርን ወደ ውጤት መቀየር ይቻላል። ለምን? ውድቀት ከደረሰብህ እንደ መማሪያ መውሰድ አለብህ። ኦኬ ዛሬ ወድቄያለሁ፣ ዛሬ ስኬታማ አይደለሁም፣ ዛሬ የሆነ ጉዳት ደርሶብኛል፣ ያንን እንደ ትምህርት ወስጄ ነገ አስተካክላለሁ። ዛሬ ያበላሸሁት ነገር
ያ ነገር እንዴት እንደማይሰራ ስለገባኝ ነገ ማሻሻል አለብኝ። ለምን ያ ውድቀት ወደ ውጤት መቀየር ማለት ወደ ድል መቀየር፣ ወደ እድል መቀየር። ብዙዎቻችሁ ውድቀትን ወደ ድል ቀይሮ ትልልቅ ስኬቶች፣ ትልልቅ ውጤቶች፣ ትልልቅ ቦታ ላይ ደርሰዋል። ለምን ያ ውድቀታቸው እንደ ደረጃ እየተጠቀሙ ትልቅ ቦታ ወደ ትልቅ ስኬት ወጥተዋል። አንተ ሳንቺስ ማችልበት ምንድነው? ውድቀት ነው። አዎ መቀበል፣ እሱ ኦኬ ውድቀት ነው። አዎ ተቀብያለሁ። ግንስ እቀይራለሁ፣ አደርጋለሁ። እኔ ስኬታማ ሰዎች ተርታ የሚሰለፍ ሰው ነኝ፣ ስኬታማ ነኝ ብለህ ያንን ውድቀትን ወደ ድል መቀየር። ዛሬ ማችል ከሆነ እንዴት አድርጌ ልቻል ነው እንጂ አልችልም ብለህ ተቃቅፈ መቀመጥ የለብን ማለት ነው። አልችልም አይደል ዛሬ? አዎ ይሄንን ነገር ውጤት እንዴት አድርጌ መቀየር እችላለሁ? ምን ልማር? ምን ለተግብር? በየቀኑ ትንሽ ነገሮች እያደረኩ ወደ ውጤት የሚወስደኝ ነገሮች ምን ማድረግ አለብኝ ብለህ ህይወትን ለመቀየር ነው እነዚህ ነገሮች ሁሉ የምታደርገው። ህይወትን መቀየር ካልፈለክ ግን ተከናንበ መተኛት። ግን ማንኛውም ሰው ብትጠይቁ ህይወቱን ማስተካከል መለወጥ ይፈልጋል። እውነታው ይሄ። ስለዚህ ህይወትን ማስተካከል መለወጥ፣ ስኬታማ መሆን ከፈለክ እነኚህ ሶስቱ ነገሮች ራስን ነገሮቹን የሚታይበት ነገሮቹን ህይወትን ለመቀየር ከፈለክ ስኬት የሚጀምረው ከውስጥ ነው። ከውስጥ ወደ ውጭ ነው የምንኖረው። ውስጥ ምን እየዘራ ነው? ምን እያሰብክ ነው? አእምሮ ውስጥ ነው የምታስበው ሀሳብ ነው የምትሆነው። ሁለተኛ ቃላቶችን ጠብቅ። ከአንተ ውስጥ የሚወጡና የሚገቡ ቃላቶችን መጠበቅ አለብኝ። ቃል ይሰብራል እንዲሁም ይጠግናል ይባላል። ዝም ብሎ አይደለም የሚባለው። እየየ በቃ እንዲህ ተብያለሁ ብሎ ራሱን ለማነቅ የሚሄደው ይሄ ቃል ስለሆነ ነው። ሶስተኛና የመጨረሻ ደግሞ ችግርን ወደ እድል መቀየር፣ ወደ ውጤት መቀየር። እነኚህ ሶስቱ ነገር አድርጋችሁ በህይወታችሁ ውስጥ ከባባድ የመሰሉ ነገሮችን ወደ ውጤት መቀየር የሚችሉበት እድል አላችሁ ማለት ነው። ይህንን ቻናል ሰብስክራይብ አድርጉ። ወዳችኋለሁ።